የጠሎ ወረዳ ስራና ክህሎት ጽሕፈት ቤት ኃላፊ አቶ መሳይ አቡዬ እንደተናገሩት በወረዳው የሚገኙ ወጣቶችን ተጠቃሚ ለማድረግ ባሳለፍነው የ2018 በጀት ዓመት በተለያዩ የስራ ዘርፎች ሰፊ እንቅስቃሴ ሲደረግ ቆይተዋል ብለዋል። በዚህም መሰረት ከ2090 በላይ ለሚሆኑ ወጣቶች በቋሚና በጊዜያዊ የስራ እድል መፍጠር ተችሏል ነው ያሉት። ስራና ክህሎት ጽሕፈት ቤት እንደ ወረዳችን በሁለቱ ዘርፍ ወጣቱን ተጠቃሚነት ለማረጋገጥ ሲሰራ ቆይቷል። እየሰራም ነን እና አንደኛው በገጠር ዘርፍ ነው። ሁለተኛ ደግሞ በከተማ ዘርፍ ነው። በያዝነው በጀት ዓመት በገጠርና በከተማ ቋሚና ጊዜያዊ 2095 የሚሆኑ ወጣቶች ስራ ዕድል ተፈጥሯልና ስራ ዕድል ተፈጠረው አንደኛው በወረዳችን ቅድም እንዳየነው በግብርና ዘርፍ በሰፊ ስራ ዕድሎች ተፈጠሩ ነው። አንደኛው በዶሮ እርባታ፣ በግ ማሞከት፣ በንብ ማነብ ዘርፍ በሚገባ የገጠሩ ወጣቱ ተጠቃሚ የሚሆንበትን ስራ በሰፊ እየሰራ ቆይተናል። ተጨማሪም ደግሞ በከተማ ግብርና ዛሬ ቅድም እንዳያችሁት በእንሰት ተከላና በእንሰት ምርትና ምርታማነትን ለማሳደግ ሴቶችን አደራጅተን 1 አመት የሚሆን አደረጃጀት ተደራጅቶ 1 ሚሊዮን 15,000 የሚሆን ካፒታል አስመዝግቦ ሞዴል የሆነ ኢንተርፕራይዞች ሆኖ 6 ሴቶች ተደራጅቶ ውጤታማ እንዲሆኑና ፊድ ዘ ፊቸር የሚል ፕሮጀክት ለነዚህ ወጣቶች የማሽን ድጋፍ የእንጨት መፋቂያ ማሽን ድጋፍ አድርጓልና ኃላፊው አያይዘው በተያዘው በጀት ዓመት ከ4000 በላይ ለሚሆኑ ዜጎች የስራ እድል ለመፍጠር መታቀዱን ገልጸው ጽሕፈት ቤቱ ስራ ለሚፈልጉ ወጣቶች አስፈላጊውን ምቹ ሁኔታና ድጋፍ ሁሉ ለማድረግ ዝግጁ መሆኑን ጠቁመዋል። ቀጣይ አቅጣጫ በሚገባ በተለይ እነዚህ የሚደራጁ ኢንተርፕራይዞች ወይም ስራ እድል የሚፈጠሩ ኢንተርፕራይዞች በእኛ ተቋም በኩል በሚገባ አገልግሎትና ተጠቃሚ የሆኑና ከዩኒቨርሲቲ እና ከኮሌጅ ግራጁዌት አድርገው የሚመለሱ ተማሪዎች በተለይ የነዚህን ኢንተርፕራይዞችን ሞዴል በማየት ከስራ ጠባቂነት ወጥቶ የመንግስትን ስራ ብቻ ከመጠበቅ የግሉን ዘርፍ ተጠቃሚ ለመሆን በተለይ በግል ዘርፍ ተራይቶ መንግስት ያመቻቸውን እድል በመጠቀም ውጤታማ እንዲሆኑ በእኛ በኩል ጥሪ እናስተላልፋለን። በሌላ በኩል ደግሞ ተቋማችን እነዚህ ተራጅተው ለሚመጡ ወጣቶች በተለይ ከከተማ ልማትና ከማዘጋጃ ቤቱ ጋር በጋራ ተናበን ሼድ አዘጋጅተን ብድር አመቻችተን እነዚህ ወጣቶች ወደ ስራ እናስገባለን የሚል ነገር ነው። ወጣቶች በተለይ ዳር ተመልካች ብቻ ሳይሆኑ ወደ ተቋማችን በሚመለከተው ቀበሌ መዋቅር ጋር ተናቦ ተራጅተው መጡ ከሆነ ወደ ስራ ለማስገባት ዝግጁ ነን የሚል መልእክት ለማስተላለፍ ነው። አመሰግናለሁ። አቶ መሳይ አክለውም አዲስ የስራ እድል ለሚፈጠርላቸው ወጣቶች ጽሕፈት ቤቱ ከወረዳ መንግስት ጋር በቅንጅት በመስራት የገበያ ትስስር የመፍጠር እና ሌሎች አስፈላጊ የሙያና የቁሳቁስ ድጋፎችን የማቅረብ ስራ በትኩረት እንደሚያከናውን አረጋግጠዋል።